ሰላም ደናችሁ ዲጂና በሻቢ ሰዎች ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ከዚህ በፊት የሰራሁላችሁን ቪዲዮ አብዛኞቻችሁ በሚባል ደረጃ ወዳችሁታል። በስልክም ጭምር እየደወላችሁ እንደዚህ አይነት ስራዎች እንዴት እንደሚሰሩ እንዲሁም ደግሞ እንደዚህ አይነት ቭሎጎች እንዲቀጥሉላችሁ እንግዲህ ጥያቄ አቅርባችሁ ነበር። በጥያቄያችሁ መሰረት ዛሬ ሁለተኛውን ፓርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከማታ ጀምሬ እስከ ማታ ድረስ ያለውን ውሎዬን ነው ማሳያችሁ ማለት ነው። ቪዲዮ ብዙ ሰዎች ጋር እየደረሰ አይደለም፣ ግን የተወሰኑ ሰዎች ጋር እየደረሰ ነው። እናንተ ሰዎች ግን ቪዲዮውን አይታችሁ ብቻ ላይክ ሳታደርጉ ነው እየተዋችሁ ያላችሁት። በመርሳት እንደሆነ ተስፋ አለኝ። ሁላችሁም ዛሬ የምታዩ ሰዎች ይህን ቪዲዮ ላይክ ማድረግ እንዳትረሱ ማለት ነው። ኮመንት ላይ አስተያየትም ሆነ እንዲሁም ደግሞ የምጠይቁት ጥያቄ ካላችሁ ኮመንት ላይ መጻፍ ትችላላችሁ። መልካም ጊዜ ይመቻችሁ። እንግዲህ ይሄ ቪዲዮ የሚጀምረው ትላንትና ማታ ነው ማለት ነው። ትላንትና ማታ አንዳንድ ስራዎች ነበሩኝ። ኢቨን ትላንት ማታ ቢዚ ስለነበርኩ ቪዲዮ እንኳን ለመቅረጽ አልተመቸኝም ነበር። ምክንያቱም በጣም ብዙ ስራዎች ተልከውብኝ ነበር ማለት ነው። ከሰዎች ጋር ፌስ ቱ ፌስ እየተገናኘው ከምሰራው ውጭ ከሚኖሩ ሰዎች ጋር አንዳንድ ቪዲዮችን እንሰራለን ማለት ነው። ውጭ ከሚኖሩ ኢትዮጵያውያኖች ጋር ሳይሆን ከውጭ ዜጎች ጋር ምሰራቸው ስራዎች አሉ ማለት ነው። ከነሱ ጋር ምሰራቸው ስራዎች ትንሽ ትላንት ቢዚ አድርጎኝ ስለነበር ኢቨን ቪዲዮ ለመቅረጽ አልተመቸኝም። ዌብሳይቱ የሚታያችሁ ከሆነ እንደዚህ አይነት ዌብሳይት ነው ማለት ነው። እንደዚህ አይነት ዌብሳይት ውስጥ ነው ስራ የሚቀመጥላችሁ። ብዙ ስራዎች አሉ። ቪዲዮ ኤዲቲንግ ሊሆን ይችላል፣ ባነር ዲዛይን ሊሆን ይችላል። እንደዚህ አይነት ስራዎች ለእናንተ ብቻ ሜንሽን ተደርጎ ይቀመጥላችኋል ማለት ነው። በጣም ብዙ ሰዎች አሉ እዚህ የሚሰሩ ሜንሽን እየተደረጋችሁ ለእናንተ ብቻ ይቀመጥላችኋል። እሱን ስራ ትሰራላችሁ። ኢቨን ትናንትና ወደ 10 ቪዲዮዎች ምናምን ነበር የተላኩብኝ በአንዴ ማለት ነው። እና እስከ ጧት ድረስ መጨረስ ስለነበረብኝ ኢቨን ቪዲዮ ለመቅረጽ እንኳን አልተመቸኝም ነበር። ለዛ ነው ቪዲዮውን አታች እያረኩላችሁ ያለው ነው። ጧት ተነስቼ ከሄድኩበት ሰዓት ጀምሮ ግን ቪዲዮ አለ አታች አደርግላችኋለሁ። ጧት እንግዲህ የሚሆነው ምንድነው እንተጣጠብና ቁርሳችንን በልተን እንወጣለን ማለት ነው። ከወጣን በኋላ እንግዲህ የምንሰራባቸው ቦታዎች ይኖራሉ። ዛሬ አንድ ብቻ ነበር የነበረብኝ። የሆነ የሶሻል ሚዲያ እቃዎችን ነው የምታመጣው ማለት ነው። ማይኮችን፣ ካሜራዎችን፣ የተለያዩ ነገሮችን ነው የምታመጣው። ከእሷ ጋር እንግዲህ ቪዲዮ ነበረኝ ማለት ነው። ከእሷ ጋር እንግዲህ ቪዲዮችን ቀረጽ አድርጌ ጨርሼ መውጣት ይኖርብኛል ማለት ነው። ዛሬ እሷን ነው የምሰራው። እንዲሁም ደግሞ የምገዛው ጊምባል አለ፣ እሱን ልገዛ ነው የሚሄደው አንድም። ሁለተኛ ደግሞ ቪዲዮ ልሰራ ነው የሚሄደው ማለት ነው። ከዛ በኋላ እንግዲህ በምታዩት መልኩ ቪዲዮ እየሰራው እገኛለሁ ማለት ነው። ቪዲዮዎችን ከቀረስኩ በኋላ እንግዲህ እንዴት ነው የምታደርገው ካላችሁኝ ተመልሼ ወደ ቤት ኤዲት አድርጌ በየማታው ልክላችኋለሁ። ከተመቸኝ ደግሞ በአንድ ቀን ጨርሼ የአምስቱንም ቀን ልክላችኋለሁ ማለት ነው። ኤዲቲንጉን ጨርሼ እንደዛ ነው የሚሆነው። እንደዚህ አይነት ስራዎችን እንዴት እንደምትሰሩ አሁን ልንገራችሁ። በዚህ ቻናል ብዙ ጊዜ አውርቼበታለሁ። እኔን የጠቀሙኝ ነገሮች እናንተ እንድትጠቀሙበት ስለምፈልግ በጣም ብዙ ቪዲዮ ሰርቼበታለሁ ከዚህ በፊትም ጭምር። ከእናንተ የሚያስፈልገው የእጃችሁ ስልክ፣ ጥራት ያለው ስልክ አይፎን ቢሆን ተመራጭ ነው። አይፎን ስልኮችና እንዲሁም ደግሞ ማይኮች ብቻ ነው ለዚህ ስራ የሚያስፈልጓችሁ ለመነሳት። ጊምባል፣ የተለያዩ ነገሮች ሊያስፈልጓችሁ ይችላል። ነገር ግን ለመነሳት ያልኳችሁ ነገር እንግዲህ በቂ ከበቂ በላይ ነው። ስልክና ማይክ ብቻ ነው የሚያስፈልጋችሁ። እሱን ይዛችሁ ወደ ስራው መግባት ትችላላችሁ ማለት ነው። እንዲሁም ደግሞ እንደዚህ አይነት ስራ መስራት የምትፈልጉ ሰዎች ካላችሁ ስልካችሁን አስቀምጡልኝ። ለኤዲቲንግ የሚፈልጉ ሰዎች ያወሩኛል ማለት ነው። በዛ ሰዓት ላይ እናንተን አገናኛችኋለሁ ማለት ነው። እኔ ብዙ ስራ ስለሚበዛብኝ ትንሽ ነገር ነው መስራት የምችለው። ከዛ ውጭ የሚመጡልኝን ስራ ከእናንተ ጋር አገናኛችኋለሁ። እንግዲህ በቻልኩት አቅም ቴሌግራም ላይ አውሩኝ፣ ስልካችሁን አስቀምጡልኝ፣ ኮመንት ላይ ደውልላችኋለሁ። ይህን ስራ እንግዲህ በጣም በከፍተኛ መልኩም በትንሹ መልኩም መስራት ትችላላችሁ፣ እንደ ሰው አቅም ማለት ነው። አንድ ገና የተጀመረ ልብስ ቤት ሄዳችሁ በካሜራ በተለያየ ነገር ልስራላችሁ ብትሏቸው ኮስት ላያወጡ ይችላሉ፣ ላይችሉ ይችላሉ፣ ራሱ ከፍሎ ማሰራት ላይችሉ ይችላሉ። ነገር ግን እናንተ ስልካችሁን ብቻ ይዛችሁ ሄዳችሁ የነገር ፕሮሞሽን ልስራላችሁ ብትሏቸው ትንሽ ብር ከጠየቋቸው ለእነሱ በጣም ስለሚቀል እንግዲህ ያሰሯችኋል። ከዛ እናንተ እየጨመራችሁ ትሄዳላችሁ ማለት ነው። ያን ያክል በጣም ትልቅ ነገር እንዳትጠብቁ። በጣም ቀላል ነገር ነው። ግዴታ ፕሮዳክሽን ሊኖራችሁ አይገባም። በጣም ትልልቅ ካሜራዎች፣ በጣም ትልልቅ ማይኮች ሊኖራችሁ አይገባም በጭራሽ። ምክንያቱም ማርኬቱ ላይ ያሉ ሰዎች እንግዲህ በጣም አውጥተው ቪዲዮ ማሰራት የሚችሉ ሰዎች አሉ፣ እንዲሁም ቪዲዮ ማሰራት ማይችሉ አሉ፣ በመካከለኛ ደረጃ የሚሰሩ አሉ ማለት ነው። እናንተ እንደ አቅማቸው እንደ አቅማችሁ እንግዲህ እያወራችሁ መስራት ትችላላችሁ ማለት ነው። ይህን ስራ ከጨረስኩ በኋላ ቀጥታ ወደ ቤቴን የገባሁት ማለት ነው። እንደምታዩት ወደ ቤት በገባሁበት ሰዓት በዚህ መልኩ ጨለሞ ነበር ማለት ነው። ጠዋት ነው የወጣሁት። ጠዋት ስላችሁ ወደ 4 ሰዓት አካባቢ ነው ከቤት የወጣሁት፣ ግን ማታ ነው የገባሁት ማለት ነው። ምክንያቱም እኔ ካለሁበት ቦታ ትንሽ ራቅ ያለ ቦታ ስለነበር እዛ ድረስ ሄጄ ነው ሰርቼ የተመለስኩት። እንዲሁም ደግሞ በዛሬ ቀን ውስጥ ብቻ ራሱ የትላንትናውን ቪዲዮ አይተው የደወሉልኝ ሰዎች አሉ። እንደዚህ አይነት ስራ ማሰራት እንፈልጋለን እኛም ብለው የደወሉልኝ ሰዎች ነበሩ። ከሁለቶቹ ጋር አካባቢ ተስማምተን ጨርሰናል ለመስራት። እንዲሁም ደግሞ ያልተግባባናቸው ሰዎች ስላሉ
ሪጀክት አድርጌያለሁ ማለት ነው። እንደዚህ አይነት ሰዎች ሲኖሩ ከእናንተም ጋር ላስተዋውቃችሁ ሞክራለሁ። እንደዚህ አይነት ስራ የምትሰሩ ሰዎች ካላችሁ ስልካችሁን ኮመንት ላይ አስቀምጡልኝ። እንደዚህ አይነት ስራዎች ሲመጡ እንግዲህ እናንተ እንድትሰሩ ተጠቃሚ እንድትሆኑ አደርጋለሁ ማለት ነው። ይህን ቪዲዮ ላይክ እንዲሁም ደግሞ ይህን ቻናል ሰብስክራይብ ማድረግ እንዳደረሱ። እንደዚህ አይነት ጠቃሚ ቪዲዮ ከፈለጋችሁ ደግሞ ኮመንት ላይ አስቀምጡልኝ። በተከታታይ እሰራላችኋለሁ ማለት ነው። መልካም ጊዜ፣ ይመቻችሁ።